ሰላም እንዴት ናችሁ? ይህ ግሬስ አካዳሚ ነው። ጃቫስክሪፕት ቱቶሪያል ሲሪሳችን ነው። በዚህኛው ክፍል ጃቫስክሪፕት ላይ ስለ ኮንዲሽናል ስቴትመንቶች አንድ ላይ እናያለን ማለት ነው። ሶ ኮድ ማድረግ ከመጀመራችን በፊት መጀመሪያ ኮንዲሽናል ወር ደግሞ ኮንዲሽናል ስቴትመንት ምንድነው የሚለውን ዲፋይን ከማድረግ እንጀምር። እዚህ ጋር ካያችሁ a condition is a statement that evaluates to either true or false. So condition የሆነ ስቴትመንት ነው። ያ ስቴትመንት ውጤቱ ወይ እውነት ነው ወይም ደግሞ ሐሰት ነው። ይሄ ማትስ ላይ ያለ ሎጂክ ላይ 9ኛ 10ኛ ክፍል ማትስ ላይ ከዛ ምን ይላል እዚህ ጋር ነው JavaScript allows you to use conditions to make decision with if keyword else and else if statement ኮዱን ስንጽፍ እነዚህ ምን እንደሆኑ እናያለን። ሶ አሁን ያወራ ያለው ነገር more of ሴንስ ማይሰጥ ከሆነ let's say every day ሁሌ ጧት ስትነቁ ለምሳሌ አሁን ክረምት ነው ይሄን ቪዲዮ ሪኮርድ ሳደርግ ጧት ስትነሱ አየሩን ስታዩት ሰኒ ከሆነ ፀሐያማ ከሆነ ምን ትላላችሁ? ኦኬ የፀሐይ መነጽር ላርግ ትላላችሁ። አያችሁ አይደል? if it is sunny so ፀሐይ ከሆነ ፀሐይ መሆኑ አይታችሁት እውነት ከሆነ ኮንዲሽኑ ምን ታረጋላችሁ? wear glass ካልሆነስ no I don't wear በቃ ግላስ አላረግም ሰንግላስ ማለት ነው። let's say ጧት ስትነሱ እየዘነበ ነው if it is raining እየዘነበ ከሆነ ጃንጥላ ይዛለሁ ካልዘነበስ አልይዝም otherwise እንደውም ካልዘነበ ምን አረጋለሁ ሁዲ አድርጌ just ወጣለሁ። በቃ ይሄንን ሪል ላይፍ አናሎጂ ሁሌ ጧት ላይ የቤታችሁ በር ላይ ቆማችሁ በአምሮአችሁ የምትወስኑትን ውሳኔ ያንን ዲሲዥን ሜኪንግ ምን ላይ ታመጡታላችሁ? ወደ ኮድ ታመጡታላችሁ ማለት ነው። ሶ እንደዚህ አይነት ውሳኔዎችን አሁን ለምሳሌ ኮዳችሁ ላይ እየዘነበ ከሆነ let's say ለምሳሌ ግሬዲንግ እየሰራችሁ ከሆነ ግሬዲንግ አፕሊኬሽን ኤዱኬሽናል ሲስተም እየሰራችሁ ከሆነ የሆነ ተማሪ if some student 80 ካመጣ A ሰጠው ካላመጣስ A minus በቃ ይሄንን ኮድ ነው የምጽፉት። ሶ ስለዚህ ወደ ጃቫስክሪፕት ፋይላችን ልመለስና ምን ማድረግ ልጀምር? if statement ኮንዲሽናል ስቴትመንቶች እንዴት እንደምንጻፉ ላሳያችሁ። ኮንዲሽናል ስቴትመንቶች ላይ የመጀመሪያው ምጽፉት if keyword ያስፈልጋችኋል። if ትላላችሁ ከዛስ ፓራንተሲስ ከፍታችሁ እዚህ መሃል ኮንዲሽናችሁን ነው የምታስቀምጡት። ኮንዲሽን ማለት ለምሳሌ ቅድም ስል if it's raining ስለነበራል እዚህ ጋር ስለዚህ raining የምትል ኮንዲሽን ነው ማለት ነው። ከዛስ curly bracket ከፍቱና እዚህ ጋር ምናችሁን ጽፋላችሁ ኮዳችሁን ጽፋላችሁ። የኢፍ ስቴትመንት ሲንታክሱ ይሄ ነው። ከዛ በኋላ else የሚባል አለ ስለሱ እናወራለን። ስለዚህ እስቲ ኢፍን በሪል ላይፍ ኤግዛምፕል እንይ። ለምሳሌ ግሬዲንግ አፕሊኬሽን እየሰራችሁ ነው ልበልና የሆነ ተማሪ ግሬድ let's grade 91 ነው ልበል ነው 91 ነው ልበል። ከዛ ምን ታረጋላችሁ? if grade is greater than or equals to 90 ምንድነው የሚሆነው ግሬዱ? console.log your grade is A አሁን የዚህ ተማሪ ግሬዱ ስንት ነው? 91 አይደለ? ስለዚህ ግሬዱ እዚህ ጋር ኮንዲሽኑ ምን ይሆናል? እውነት ይሆናል። እውነት ሆነ ማለት ምን ይሆናል ማለት ነው? እዚህ ፓራንተሲስ ውስጥ ያለው ኮድ ኤክስኪዩት ይደረጋል ማለት ነው። ረን ባደርገው ድጋሚ ረን ላርገው ረን ባደርገው ኦኬ ችግሩ ምን እንደሆነ አልገባኝም። ድጋሚ ሴቭ ላርገውና ረን ላርገው ያ your grade is A ለምን እዚህ ጋር ኮንዲሽኑ ምንድነው? እውነት ነው። እውነት ስለሆነ ወደዚህ ገብቶ እንደዚህ ያደርጋል ማለት ነው። ሌትስ ያው ለምሳሌ 80 ባደርገው ቼክ ያደርጋል ግሬድ 80 ነው። 80 ከ90 ይበልጣል እንዴ? አይበልጥም አይደለ? ስለዚህ ፎልስ ነው ፓስ ያደርጋል ማለት ነው። ይሄኛው ኮድ ኤክስኪዩት አይደረግም። አያችሁ አይደለ? your grade what ሴቭ ስለላረኩት ነው ዋይ እስኪ ትላርኩ ያ
አያችሁ አይደል ምንም ቫልዩ የለውም ያወራል አድርገው ድጋሚ ምንም ቫልዩ አይኖርም ውሸት ስለሆነ ምን ያደርጋል ይሄ if condition ምን አይደረግም ኢምፕሊመንት አይደረግም ማለት ነው ከዛ በኋላ አሁን ኮዳችሁ ምንም እየመለሰ አይደለም አትሊስት ተማሪያችሁ እስከ 80 ማን ነው ግሬዱ ኤ እንዳልሆነ ማወቅ አለበት አይደለ ስለዚህ ኮንዲሽኑ ፎልስ ከሆነ አሁን ለምሳሌ ሌትስ ሴይ ጧት ተነሳችሁና ዝናብ እየዘነበ ከሆነ ጃንጥላ ይዛለሁ ሶ አልዘነበም ዝም አትሉም አይደለ ምንድነው ሌላ አማራጭ ከዛ በኋላ ቀጥሎ ሌላ ነገር እኮ ታስባላችሁ ስለዚህ ስላልዘነበ ጀስት ቲሸርት አድርጌ ይሉታ ለዚህም ስቱደንት ምን ማድረግ አለባችሁ ኤልስ ብላችሁ ከዛ በኋላ ምን ትሉታላችሁ ኤልስ ምን ትሉታላችሁ your grade is not a አወራን ባደርገው your grade is not a ስለዚህ ኮንዲሽኑ ትሩ ከሆነ if part 2 እንትን ይሆናል ኤክስኪዩት ይደረጋል ኮንዲሽኑ ትሩ ካልሆነ ደግሞ ፎልስ ከሆነ ማለት ነው ያ ኤልስ part 2 ምን ይሆናል ኤክስኪዩት ይደረጋል ማለት ነው ሌላ ሲምፕሊ እንትን ልስጣችሁ ለምሳሌ ተማሪዎችን ወድቃችኋል አልፋችኋል ሚል እንትን እየሰራችሁ ነው ይሄ ግሬዲንግ ሲስተም እየሰራችሁ ነው የሆነ ተማሪ ከ50 በላይ ካመጣ ነው እንዲያልፍ የምትፈልጉት 50 አድርገው ስለዚህ እዚህ ጋር ምን ታረጋላችሁ ከ50 በላይ ካመጣ የሆነ ተማሪ you passed the examination ካላመጣስ so you did not pass the examination the exam or ስለዚህ አሁን የተማሪ ስኮር ስንት ነው 45 ነው ሶ ወድቋል ማለት ነው ይሶይ አራላ አርገው ድጋሚ ኦኬ እዚህ ጋር ይሄ ግሬድ ሚሊዮን ወደ ስኮር መቀየር አለብኝ ስላጠፋሁት ማለት ነው ከላይ you did not pass the exam so let's say አሁን ለምሳሌ ወደ ግሬዱ ኤግዛምፕል ልመለስላችሁና ድጋሚ ይሄንን ላጥፋው ያው ግሬድ ሲሰራ a+ ብቻ አይደለም አይደል እንዴ ቼክ የምታደርጉት የሆነ ተማሪ ከ90 በላይ ካመጣ a+ ነው ከ85 እስከ 90 a ነው ከ75 እስከ 80 b+ ነው እንደዛ ያያላችሁ ስለምትሰሩ let's say ግሬዱ የሆነ ተማሪ 75 ነው እንበል ስለዚህ ይሄንን እንዴት ነው በኢፍ ስቴትመንት ኮድ የምታደርጉት ስለዚህ if ትላላችሁ ኮንዲሽናችሁ ምንድነው grade is greater than or equals to ከስንት እንጀምር ከዲ እንጀምር ለምሳሌ 50 ምን ይሁን console.log your grade is d ይሁን ከዛ በኋላ በኤልስ ብቻ your grade is f ብለን ማለፍ አልፈለግንም ምን ማድረግ ፈለግን ለመልቲፕል ኮንዲሽኖች እንዲሳኩልን እንፈልጋለን አሁን ለምሳሌ ጧት ወደ ቅድሙ ኤግዛምፕል መለስና ጧት ተነሳችሁ ዝናብ ዘንቧል ወይ ኦኬ ዘንቧል ስለዚህ ይሄ ላድርግ ሌላ ነገርም ቼክ ማድረግ ትፈልጋላችሁ ሌትስ ሴይ ዛሬ አለቃዬ ቢሮ ይገባል ወይ ገብቷል እንዴ ከገባ ስለዚህ የሆነች ሪፖርት ይልሂድ እንደዚህ ብዙ ኮንዲሽኖችን በአንዴ ቼክ ለማድረግ ከፈለጋችሁ ኤልስ ኢፍ ይባላል ሌላ ምን ኮንዲሽን የሚቀበል ማለት ነው ስለዚህ ሌላ ኮንዲሽን ምን እንበል የዚህ ተማሪ ግሬድ ከ60 በላይ ከሆነ ምን አርግልኝ your grade is c ከዛስ ከ70 በላይ ከሆነ b ከ80 በላይ ከሆነ ምን ይሁን a መጨረሻ ላይ let's say ይሄን ሁሉ አላመጣም ጀለስ ኦር ልጁ ይሄ ተማሪ ከ50 በላይም አላመጣም አልቻካለትም ዲ እንኳን አላገኘም ከ60 በላይም አላመጣም ሲም አላገኘም ስለዚህ ይሄ ልጅ ፖሲብሊ ሊያመጣ የሚችለው ስንት ነው ስለዚህ 50 60 70 ካላመጣ ስለዚህ ከ50 በታች ነው ማለት ነው ስለዚህ ኤልስ መጥተለው ላይ ኮንዲሽን ያስፈልጋችሁም your grade is f ትላላችሁ አሁን ይሄንን ቴስት እናርገው ረል አርገው your grade is ምን ይላል ኦኬ ድጋሚ ረል አርገው why is that your grade is d ያለ ያለው ኦኬ ሶሪ ስለዚህ አይ ቲንክ ይሄን ካንተን እንጀምር ከ80 እንጀምር ይሄን 70 አርገው
እዚህ ጋር ትንሽ ያን ያህልም አድቫንስድ አይደለም ግን ጀስት ኮንፊውዝ ሊያደርግ የሚችል ነገር ስላደረኩ ነው that's okay ወደፊት እናወራበታለን ይሄ ኦርደሩም ትንሽ ሎጂኩ ኤክስኪዩት የሚያደርግበትን መንገድ እንትን ስለሚያደርገው ነው አፌክት ስለሚያደርገው ነው ስለዚህ your grade is ይሄ ስንት ይሆናል ይሄ ሲ ይሆናል ከ60 በላይ ሲሆን ከ50 በላይ ሲሆን ምን ይሆናል ዲ ይሆናል አለበለዚያ ኤፍ ይሆናል አሁን ረል አድርገው your grade is B ለምን 75 ነው ያመጣው ይሄን አሁን ወደ 85 በቀይረው ስንት ይሆናል ውጤቱ ስንት ይሆናል A ይሆናል your grade is A so conditional statementዎች ጀነራል ኮንሰፕታቸው ይሄ ነው ከዛ በተጨማሪ let's say እንትን እናርገው አሁን ለምሳሌ ስለ ኔስትድ ሌላ ጊዜ እናወራለን that's okay ወር ላይቭ ሴሽኑ ላይ እናወራለን ሌላ ኤግዛምፕል ልስጣችሁ ለምሳሌ ፊልም ሰራችሁን በልና ያው እንትኖች የፊልም አፕሊኬሽን ሬት የሚደረግበት አፕሊኬሽን ሰራችሁ ስለዚህ ሬቲንግ የሚባል ቫሪያብል ክሬት እናርግ ሌት ሬቲንግ ስለዚህ አሁን ይሄንን አስቡት ድጋሚ ተመሳሳይ ነገር እየሰራው ስለሆነ ኮንዲሽናል ስቴትመንት እንዴት እንደሚሰራ በተለያየ ኤግዛምፕል ላሳያችሁ ፈልጌ ነው let's say IMDb ላይ ለምሳሌ ፊልም ሬት ሲደረግ ከ5 በላይ ከሆነ ሰማው ምንድነው አሪፍ ፊልም ነው አይደለ ስለዚህ let's say ሬቲንግ ላስታክለው ሬቲንግ ከዛ በኋላ let's say ሬቲንጉ ከ8 በላይ ነው ሬቲንጉ ከ8 በላይ ሆነ ማለት ምንድነው በጣም ቶፕ ናች የሆነ የሚገርም ፊልም ነው ማለት ነው it was top notch movie let's say ከዛስ ድጋሚ ሌላ ኮንዲሽን else if let's say እስከ 8 በላይ አይደለም ግን በ8 እና በ6 መካከል ነው ያለው ከ6 በላይ ሆነ ማለት ነው 6 ወር 7 እንደዛ ከሆነስ ምን ታረጉታላችሁ console.log ከዛ በኋላ ምንም አይልም right መጨረሻ ላይ else if ሬቲንጉ ከአራት በላይ ከሆነ ከ4 እስከ 6 ባለው መካከል ከሆነ ምን ይሁን console.log almost የተመታ ፊልም ነው የተመታ ፊልም ነው ከዛ በታች ከሆነስ even ነው ከ4 እና በ6 መካከል ከሆነ የተመታ ፊልም ነው 4 5 ከሆነ ማለት ነው ከዛ በታች ከሆነስ 1 2 3 ከሆነ almost console.log ትሉና አትዩት ይሄን ፊልም አትዩት አይነት ነገር አሁን ሬቲንጉ 3 ነው ስለዚህ ምንድነው የሚሰጠን አትዩት ሚሊዮን የመጨረሻውን ኤልስ ኮንዲሽን ነው ኤክስኪዩት የሚያደርገው ይሄው አትዩት let's say 5 ቢሆንስ ምንድነው የሚያደርገው 5 ማለት የተመታ ፊልም የሚለው ማለት ነው ስለዚህ ኤክስኪዩሽን ስቴፑ እንዴት ነው የሚሆነው ሬቲንግ 5 ነው ቫልዩ ስለዚህ ጃቫስክሪፕት ይሄንን ኮድ እንትን ሲያደርገው ረን ሲያደርገው ምን ያደርጋል መጀመሪያ ሬቲንጉ ከ8 በላይ ነው ወይ ይላል ሬቲንጉ ከ8 በላይ ነው አይደለም እቺን ኢፍ ስቴትመንት ያልፈነው ወደ ታች ይወርዳል ከዛስ ሬቲንጉ ከ6 በላይ ነው ወይ በ6 እና በ8 መካከል ነው ወይ ይላል አሁንም በ6 እና በ8 መካከል አይደለም ይሄንንም ያልፋል ከዛ በኋላ ይመጣና እዚህ ጋር ሬቲንጉ ከ4 በላይ ነው ወይ ይላል አይደለም እንዴ 5 እኮ ነው አይደል ስለዚህ ኦኬ ይሄንን else if ውስጥ ያለውን ኮድ ምን ያደርጋል ኤክስኪዩት ያደርጋል ማለት ነው ከዛ በኋላስ let's say ይሄንን ቀደም እንዳረኩት 2 ባደርግ አትዩትን ያመጣል 10 ባደርገውስ ይመጣና ሬቲንጉ ከ8 ይበልጣል ወይ ብሎ ቼክ ያደርጋል ይበልጣል በቃ it was a top notch movie ብሎ ምን እዚህ ጋር ያቆማል ማለት ነው ረል አርገው ይሄው ዛው ጋር ከት ያደርጋል ማለት ነው ሶ ጀነራል
የኮንዲሽናል ስቴትመንት ኮንሰፕቱ ይሄ ነው if ስቴትመንት ኤክስኪዩት የሚደረገው ውስጥ ያለው ኮድ ኤክስኪዩት የሚደረገው እዚህ ብራኬት ውስጥ ያለው ኮንዲሽን እውነት ሲሆን ነው else if ደግሞ ምንድነው መቼ ነው የሚሆነው if ውስጥ እዚህ ጋር ፎልስ ከሆነ ይሄ ኤክስኪዩት ይደረጋል ድጋሚ ይሄ ፎልስ ከሆነ ወደ ታች ነው የሚወርደው ይሄም ድጋሚ ፎልስ ከሆነ በቃ ኤቭሪ ከላይ ያለ ስቴትመንት ፎልስ ሲሆን መጨረሻ ላይ ውጤቱ ይሄ ይሆናል ማለት ነው ሶ ይሄ ነው ባጭሩ ጀነራል ሐሳቡ ሜቢ እንደ ቦነስ ቀጣይ ክፍል ላይ ስለ ኮምፓሪዥን እና ሎጂካል ኦፕሬተሮች አንድ ላይ እናያለን ቴንክ ዩ